እነዛ የካዱት ሰዎች ጀሃነም አለ ብለህ ብታስጠነቅቃቸውም ባታስጠነቅቃቸውም እኩል ነው አያምኑም አላህ በልባቸው ላይ ዘጋባቸው ጆሮአቸውንም ሐቅ እንዳይሰሙ ደፈነው ወዓላ አብሳሪሂም ግሻዋ አይናቸውንም መጋረጃ አደረገው ጋረደው ታዲያ ራሱ ከጋረደው ራሱ ልባቸውን አሁን ተመልከቱ አዛኝ መስሎ ሲቀርብ ራሱ ልባቸውን ሐቅን እንዳይቀበሉ ከዘጋው ሐቅን እንዳይሰሙ ጆሮአቸውን ከደፈነው ነገ የውሙል ቂያማ ደግሞ ወለሁም ዐዛቡን ዐዚም ታላቅ ቅጣት ይጠብቃቸዋል ብሎ ለምን ይቀጣቸዋል መጀመሪያውኑ ለዚህ ሁሉ የዳረጋቸው እሱ ራሱ ሆኖ ሳለ ይላል ማነች የተዘለለችው የመጀመሪያዋ ስንኝ ጌታ አላህ እኮ በዚህ አንቀጽ ላይ እየተናገረ ያለው ማመን ስለሚፈልጉ እሱን መገዛትና መታዘዝ ስለሚፈልጉት አይደለም ከመነሻው ስላመፀኞች ነው የቱጋ ካሉ ኢነል ለዚነ ከፈሩ ብሎ እኮ ነው የጀመረው ማመን እየቻሉ ስለ ካዱ ሰዎች ነው የሚያወራው እነዛ የካዱ ሰዎች ሰዋኡን ዐለይሂም ከዚህ በኋላ በእነሱ ላይ እኩል ነው አአንዘርተሁም ጀሃነም ይጠብቃቸዋል ባካችሁ እመኑ ብለህ ብታስጠነቅቅ አም ለም ቱንዚሩሁም ባታስጠነቅቅም ችላ ብትል እነሱ ግን ላ ዩእሚኑን አያምኑም በቃ ክህደት ውስጥ ተዘፍቀዋል በዚህም ምክንያት ተመልሰው ወደ ኢማን ጎዳና እንዳይመጡ ቅጣቱ ምን ሆነ ختم الله على قلوبهم ልባቸውን አሸገው እንደማይጠቅም ያውቃል ከዚህ በኋላ وعلى سمعهم መስሚያቸውን ደፈነው وعلى ابصارهم غشاوة አይናቸውን ጋረደው አሁን እዚህ ጋር ምናነሳው ጌታ አላህ ልባቸውን መዝጋቱ ጆሮአቸውን መድፈኑ አይናቸውን መጋረዱ ለነሱ ክህደት እንደ ቅጣት እንደ ውጤት ሆኖ የሚመጣ እንጂ ለመካዳቸው እንደ ምክንያት ሆኖ አይደለም መታየት ያለበት እሱ ስለጋረዳቸው ስለደፈነባቸው ልባቸውን ስላሸገው ካዱ አይደለም የምንለው በመካዳቸው ሰበብ አላህ ቀጣቸው የሂዳያውን በር ምን አደረገ ዘጋባቸው ግልጽ ነው አሁን ልክ እንደ ሙሳ ህዝቦች ፈለማ ዛጉ አለ መጀመሪያ ከነሱ ዘይግ ነው የተገኘው በሐቅ መንገድ የተዘናበሉ ልባቸውን ያጠመሙ ጊዜ አላህም አዛገ الله قلوبهم ዳግም ወደ ሂዳያ ጎዳና እንዳይመጣ ልባቸውን አዘነበለው ያውቀዋል ነገ እንደማይመለሱ እነዚህ ሰዎች የሚመለሰውንማ በር እንደማይዘጋ እንደሚመራ ወየህዲ ኢለይሂ መን አናብ ኢናባ ተውበት አድርጎ የሚመለሰውንማ አቀናለው አስተካክላለሁ ነው ያለው ማጥመም ከሱ ዘንድ የሚመጣው ልብን መዝጋት ከሱ ዘንድ እንደ ቅጣት የሚመጣው መጀመሪያ ከኛ ዘንድ ምን ሲኖር ነው እንቢተኝነት ሲኖር ነው አላህ አንድ ኒዕማ ሰጥቶን ሂዳያም ይሁን ወይም የዱንያ ኒዕማ ያንን ሂዳያ እሱን በሚያስቆጣ ነገር አጸፋውን ካልመለስን በስተቀር ተመልሶ ሊወስድ አይችልም ማለት አያደርግም ነው ኢነላህ ላ ዩገይሩ ቢቀውሚን ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም እኔ ለሰዎች የሰጠሁትን ኒዕማ አልቀይረውም እኮ ነው ያለው አልወስደውም አላነሳውም ሐታ ዩገይሩ ማ ቢአንፉሲሂም ሰዎች በውስጣቸው ያለውን ቀድመው እስኪቀይሩ አለ ምን ማለት ነው ሲባል አላህ አንድ ኒዕማ ከሰጠህ ጤና ሊሆን ይችላል ሀብት ሊሆን ይችላል እንደዚሁም ደግሞ ሂዳያ ሊሆን ይችላል ትልቁም ኒዕማ እሱ ነው አንተ ግን የሰጠህን ጌታ ከማመስገን ይልቅ ከካድከው በተሰጠህ ኒዕማ እሱን ከመታዘዝ ይልቅ ካመጽከው እንዲህ የቀየርክ ጊዜ ሊያነሳው ይችላል ጤናውን በበሽታ ሀብቱን በድህነት ሂዳያውን በጥመት አንተ ግን ካልቀየርክስ በተሰጠህ አመስጋኙ ነህ እሱ በሚወደው መንገድ የምትገለገልበት ከሆነስ መቼም አልቀየርም ማለት ታዲያ እነዚህ ልባቸው የተዘጉ ሰዎች ለምን ተለወጣ ሲባል ከነሱ በኩል አመስጋኝነት ታዛዥነት ቀረ ከሃዲነትና አመፀኝነት ነው የዛኔ ነው የሚያነሳው ግልጽ ነው እንጂ ጌታችን ላይ ራሱ እንዲያደረገ ቀድሞ ነገርኛ ማንነን እሱ እንዲ ለምን ይሰራልስ ምንለው እንደ ሐቂቃስ ከሆነ የራሱ ንብረት ሆነን ሳለ ነገር ግን መጥፎ ሹባሃት እንዳይፈጥሩ እንድንጠነቀቅ ለማገዝ ያክል ነው ግልጽ ነው